ከአዲስ ፕላስ ከዓለም ዙሪያ የተሰሙ አዳዲስ አበይት ጉዳዮችን እንደሚከተለው ወደ እናንተ እናደርሳለን። በቅድሚያም ከዓለም አቀፍ የእስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በተባበሩት አረብ ኤሚሬትስ እጅግ ሚስጥራዊ የሆነ ጉብኝት ማድረጋቸውን የጠቅላይ ሚኒስትሩ ጽሕፈት ቤት በይፋ አስታውቋል። ጠቅላይ ሚኒስትሩ በዚህ ሚስጥራዊ ጉብኝታቸው ከሀገሪቱ ፕሬዝዳንት ሼክ መሐመድ ቢን ዛይድ ጋር መምከራቸውም ታውቋል። በሌላ ዜና ዓለም በአሁኑ ወቅት በከፍተኛ ስጋትና በጉጉት የምትጠባበቀው የሁለቱ ሀያላን ሀገራት መሪዎች ማለትም የአሜሪካው ፕሬዝዳንት የዶናልድ ትራምፕና የቻይናው ፕሬዝዳንት ዢ ጂንፒንግ ስብሰባ ከንግድ ፍጥጫ ባለፈ አዲስና እጅግ ውስብስብ በሆነው የኢራን ጦርነት ጥላ ስር ወድቋል። ፕሬዝዳንት ትራምፕ በቤጂንግ ከዢ ጂንፒንግ ጋር የሚያደርጉት ንግግር የዓለምን የጂኦፖለቲካ ቅርጽ ሊቀይር የሚችል ወሳኝ ምዕራፍ መሆኑ ተነግሯል። ዋነኛው አነጋጋሪ ጉዳይ ደግሞ ኢራን በዓለም አቀፍ የነዳጅ ንግድ ውስጥ ቁልፍ ሚና ያለውን የሆርሙዝ የባህር መስመር በመዝጋቷ የተፈጠረው ቀውስ መሆኑ ተነግሯል። ሌላኛው ከዓለም ዙሪያ የተሰማ አዲስ ጉዳይ ዛሬ በምንኖርበት ዓለም ቴክኖሎጂ ሕይወታችንን እጅግ ቀላልና ምቹ እያደረገው ቢሆንም ከጀርባው ግን እኛ የማናውቀውና ግላዊነታችንን አደጋ ላይ የሚጥል ትልቅ ሚስጥር ተደብቋል። አብዛኞቻችን ወደ ዘመናዊ መኪኖቻችን ስንገባ የምናስበው ስለ ምቾቱ፣ ስለ ደህንነቱና ስለ ፍጥነቱ ብቻ ሊሆን ይችላል። ነገር ግን እውነታው ከዚያ እጅግ የራቀ ነው። መኪናው ልክ እንደ ስማርት ስልኮ ሁሉ እያንዳንዱን እንቅስቃሴውን የሚመዘግብ፣ ድምጾን የሚያዳምጥ፣ አልፎ ተርፎም የት እንደሄዱና ምን አይነት ስሜት ላይ እንዳሉ የሚከታተል የደህንነት ካሜራ እየሆነ መጥቷል። ቢቢሲ በቴክኖሎጂ አምዱ እንዳጋራው ከሆነ መኪኖች አሁን ላይ በዓለማችን ላይ ካሉ የኤሌክትሮኒክስ መሳሪያዎች ሁሉ በከፍተኛ ደረጃ ግላዊ መረጃን በመሰብሰብ ቀዳሚውን ስፍራ ይዘዋል። የመኪና አምራች ኩባንያዎች በመኪናው ውስጥ በሚገጠሙ ሴንሰሮች፣ ካሜራዎችና ከኢንተርኔት ጋር በተገናኙ የመረጃ መረቦች አማካኝነት እጅግ በጣም ጥቃቅን የሆኑ መረጃዎችን እንደሚሰበስቡ ተነግሯል። ወደ ሌላኛው ጉዳይ ስናልፍ በህንድ ሙምባይ ከተማ የተከሰተውና መላውን ሀገር በድንጋጤ ውስጥ የጣለው የዶካዲያ ቤተሰብ አሳዛኝ ሞት በምርመራው ሂደት ውስጥ እጅግ አስገራሚና እንቆቅልሽ የሞላበት ክስተት ሆኖ ቀጥሏል። አብዱላህ ባለቤታቸው ናስሪንና ሁለት ሴት ልጆቻቸው አይሻና ዘይነብ በሚያዝያ ወር አጋማሽ ላይ በቤታቸው ውስጥ ሕይወታቸው አልፎ መገኘቱ በመጀመሪያው ሰሞን የተለመደ የምግብ መመረዝ አደጋ ቢመስልም በኋላ ላይ ግን ጉዳዩ እጅግ ውስብስብ ወደሆነ የወንጀል አደጋ ተቀይሯል። የህንድ መገናኛ ብዙሃን የሀብሀብ ሞቶች በሚል በሰጡት ስያሜ በመላው አገሪቱ ከፍተኛ ስጋትን የፈጠረ ሲሆን ሰዎች በበጋው ወቅት በብዛት የሚጠቀሙትን የሀብሀብ ፍሬ ከመግዛት እንዲቆጠቡ እስከ ማድረግ ደርሷል። ይህም በሙምባይ የፍራፍሬ ገበያ ላይ የዋጋ መውረድንና የፍላጎት መቀነስን አስከትሏል። እንደ እውነቱ ከሆነ ቤተሰቡ ከሞታቸው ጥቂት ሰዓታት በፊት ከዘመዶቻቸው ጋር በጋራ ብሪያኒ የተባለውን የምግብ አይነት ተመግበው ነበር። እንግዶቹ ከሄዱ በኋላ ግን በመጨረሻ የተመገቡት ሀብሀብ ነበር። ብዙም ሳይቆይ አራቱም የቤተሰብ አባላት በከፍተኛ የማስታወክና የተቅማጥ በሽታ ተጠቅተው ወደ ሆስፒታል ቢወሰዱም በሚያሳዝን ሁኔታ አንዳቸውም በሕይወት ሊተርፉ አልቻሉም። ጎረቤቶችና የአካባቢው ሐኪሞች ቤተሰቡን ለመርዳት ከፍተኛ ጥረት ቢያደርጉም በተለይም ትንሿ ልጅ የመተንፈስ ችግር ገጥሟት በሐኪሞች እጅ ላይ ሕይወቷ ማለፉ የታሪኩን አሳዛኝ ገጽታ ያጎላዋል። የፎረንሲክ ምርመራ ውጤት ይፋ ሲደረግ ጉዳዩ ይበልጥ አስደንጋጭ ሆነ። በሟቾቹ የሰውነት ክፍሎች ውስጥ በተለይም በጉበታቸው፣ በኩላሊታቸውና በጣፊያቸው ውስጥ ዚንክ ፎስፋይድ የተባለ እጅግ አደገኛ መርዝ ተገኝቷል። ይህ ኬሚካል አብዛኛውን ጊዜ አይጥን ለማጥፋት ጥቅም ላይ የሚውል ሲሆን ወደ ሰውነት ሲገባ ሕዋሳት ኦክሲጅን እንዳያገኙ በማድረግ በአጭር ጊዜ ውስጥ ለሞት የሚያደርስ ነው። የሚገርመው ግን ይህ መርዝ ቤተሰቡ ተመግበውት በነበረው የሀብሀብ ፍሬ ቅሪት ላይም ተገኝቷል። ይህም መርዙ ወደ ሀብሀቡ እንዴት ሊገባ እንደቻለ የሚለው ትልቅ ጥያቄ አስነስቷል። የሙምባይ ፖሊስ ምርመራውን በስፋት እያካሄደ ቢሆንም እስካሁን ድረስ መርዙ ሆን ተብሎ የተጨመረ ይሁን ወይም በአጋጣሚ የተከሰተ መሆኑን ማረጋገጥ አልቻለም። ቤተሰቡ ይኖርበት የነበረው አሮጌ ሕንጻ የአይጥ ችግር ያለበት በመሆኑ ጎረቤቶች አይጥን ለማጥፋት የተለያዩ መርዞችን እንደሚጠቀሙ ግን ታውቋል። ዓለም አቀፍ የስፖርት ጉዳዮችን ደግሞ ወደ እናንተ እናድርስ። በተከታታይ የሊግ መርሃ ግብሩ በኢትሃድ ክሪስታል ፓላስን ያስተናገደው ማንቸስተር ሲቲ 3-0 አሸንፏል። አንቷን ሴሜንዮ፣ ኦማር ማርሙሽና ሳቫኒሆ ያስቆጠሯቸው ግቦች ሲቲን በዋንጫ ፉክክሩ አቆይተዋል።
ማንቸስተር ዩናይትድ በጊዜያዊነት ቡድኑን እየመራ የሚገኘው ማይክል ክሪክን በቋሚነት ለመሾም እያሰቡ መሆኑን ዘ አትሌቲክ ዘግቧል። እንግሊዛዊው አሰልጣኝ ዩናይትድን በጊዜያዊ አሰልጣኝነት ተረክበው የአውሮፓ ሻምፒየንስ ሊግ ተሳታፊ ማድረጉ የክለቡ ኃላፊዎችን አስደስቷል። ወደ ሌላኛው ስፖርታዊ ጉዳይ ስናልፍ የ2026 የዓለም ዋንጫ ሊጀመር ከአንድ ወር ያነሰ ጊዜ ብቻ በቀረበት በዚህ ወቅት የመክፈቻው ጨዋታ የሚካሄድበት ታሪካዊው የሜክሲኮ ስታዲዮ አዝቴካ ስቴዲየም የመስመጥ አደጋ እያጋጠመው መሆኑ ተሰምቷል። ይህ ድንገተኛ ሁኔታ በስፖርት አፍቃሪዎችና በውድድሩ አዘጋጆች ዘንድ ከፍተኛ ስጋት መፍጠሩን ዴይሊ ሜል ዘግቧል። የአሜሪካ የጠፈር ምርምር ተቋም ናሳ የስቴዲየሙን ሁኔታ ከጠፈር ሆኖ በራዳር በቅርበት እየተከታተለ የሚገኝ ሲሆን ናሳ ባወጣው መረጃ መሰረት ሜክሲኮ ሲቲ ያለችበት መሬት በየዓመቱ እስከ 10 ኢንች የሚደርስ የመስመጥ አደጋ እያጋጠማት ሲሆን ስቴዲየሙም የዚሁ አደጋ ሰለባ መሆኑ ተነግሯል። የተከበራችሁ የአዲስ ፕላስ ዩቲዩብ ቻናል ቤተሰቦች ከዓለም ዙሪያ ያሰባሰብናቸው አጫጭር ጉዳዮች የተከታተላችኋቸውን ይመስላሉ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑን።